الحمد لله الحمد لله الذي يفعل ما يشاء ويحكم ما يريد، والصلاة والسلام على حبيبنا وسيدنا سيد الوجود وعلى آله وأصحابه الأسياد ومن تبعهم إلى يوم الميعاد. أما بعد እንግዲህ ዛሬ የተሰባሰብነው ስለ ሀጅ ጉዳይ ነው። ስለ ሀጅ ጉዳይ እስከ ዛሬ ያልተሰራ 19600 ተጨማሪ የሳዑዲ መንግስት ፈቅዶልን ነበር። እኛም በጣም በኢትዮጵያ እንዲህ ያለ ተፈቅዶ ስለማያውቅ በጣም ደስ ብሎን በደስታ ተቀብለነው ነበር። ሆኖም የዶላር እጥረት ተከሰተ። ከዛም ቀንሰን 12000 እንድናስተናግድ ወሰን። ከታይ ጀምረን እስከ መጨረሻው የሚመለከተውን አካል ሁሉ በእግራችን ሄደን አናግረናል፣ በደብዳቤም ጠይቀናል። ሀገሪቱ ውስጥ የዶላር ችግር ስላለ እንግዲህ በመዳበሪያም መግዛት በነዳጅም ወጭ ሀገራችን ላይ ችግር ነው። ዘንድሮ ዶላር የለም ብለው ዶላር አግኝተን ህዝቡን ለመሸኘት አልቻልንም። በውጭ ሞክረናል፣ በሳዑዲ ሞክረናል፣ አልተሳካም። አሁን ምናልባት እንግዲህ 3000 ይሄዳል ብለን ያመንበት የተዘጋጀንበት አለ። 1000 ደግሞ 4000 ምናልባት ይሄዳል ብለን ክጃሎታለን። 4000 በላይ ያላችሁ ሁጃጆች ወንድሞቻችን እህቶቻችን በዶላር እጥረት ምክንያት መሄድ አልተቻለም። ገንዘባችሁን በዛው በአካውንታችሁ ይመለስላችኋል። ስለለፋችሁ፣ ስለተንቀሳቀሳችሁ፣ ስላላሰባችሁት ጀዛአችሁን አላህ ይክፈላችሁ እንላለን። ከእኛም ጉድለት የለ፣ ከመንግስትም ጉድለት የለም። በሀገሪቱ ላይ የተከሰተ ችግር ስለሆነ ይቅርታ እየጠየቅን በየቤታችሁ እንድትመለሱ አላህ ያደረሰ እንደሆነ